ለበረሃ ጅኒ ራሴን ዳርኩ። ሰላም ልዑል የ16 ዓመት ልጅ እያለሁ የኮንስትራክሽን መንገድ ይሰራ ከነበረ ወንድሜ ጋር ኢትዮጵያ ውስጥ ወዳለ አንድ ከተማ ሄድን። እዚያ እንደደረስን ቤት ተከራይተን ኑሮ ተጀመረ። 5 ወር ሳይሆነን አከራያችን ቤቱን ልቀቁ አሉን። ሌላ ቤት መፈለግ ጀመርን። ሌላ ቤት መፈለግ በጀመርን በሁለተኛው ቀን አንድ ቆንጆ ግቢ ውስጥ አገኘን። 6 ሰርቪሶች ሲኖሩት የጥገኛዋ ቤት እኛን እየጠበቀች ነበር። ገባን። አንድ ቀን ከጓደኛዬ ጋር ልንዝናና ወጥተን እየተዝናናን መሸብን። ሙቀት ስለሆነ ቢራ እንደ ጉድ ይገባልሃል። ሌሊቱ ሲያጋምስ ጊዜ ጓደኛዬን ተሰናብቼ ወደ ቤት መጣሁ። ግቢ ስገባ 6 ሰዎች ቁመታቸው 3 ሜትር ይሆናል እሳት አንድደው ይጨዋወታሉ። እኔ ሞቅ እንደማለት ብሎኝ ስለነበር የአንዱ ተከራይ ዘመድ ይሆናሉ ብዬ አልፌያቸው ገባሁ። ከተማው በጣም ሙቀት በመሆኑ ሁሉም የሚተኛው በረንዳ ላይ ነው። እኔም ፍራሼን አውጥቼ ከነሱ ፊት ለፊት አንጥፌ ተኛሁ። ጠዋት ስነሳ እነዚያ የሚያማምሩ ወንዶች የሉም። እሳት ሲነድበት የነበረ ቦታ ሄድኩ። ምንም አመድ የለም። ደነገጥኩ። ራሴን መጠራጠር መረጥኩ። ለማንም አላወራሁም። ሉሌ ማታ የተፈጠረውን ነገር ግን እያንዳንዷን አስታውሳታለሁ። በማግስቱ ማታ ከመጡ እንደው ብዬ ጠበቅኩ። የመጣ የለም። ያየኋቸው ፍጡራን ውበት ልነግርህ አልችልም። በጣም ውብ የሚባሉ ወንዶች ናቸው። ሲቆይ ግን ረሳሁት። በሳምንቱ ሐሙስ ቀን ቅድም ያልኩ ጓደኛዬ ቤት አምሽቼ ግማሽ መንገድ የሚሆን ሸኝታኝ ተመለሰች። ግቢያችንን ከፍቼ ወደ ውስጥ ስዘልቅ የመቼ ለታዎቹ ሰዎች ሁሉም አሉ። እንዳየኋቸው ደነገጥኩ። ክብ ሰርተው ጫት እየቃሙ ነበር። ሰላም ለማለት ስሞክር አፌ አይንቀሳቀስም። ማውራትም አልቻልኩም። 2 ሞክሬ ሲያቅተኝ ጊዜ ውጪ ወደ ነበረው ፍራሽ ያመራው። ልቤ እየደለቀች ግሪያዬን ሰብስቤ አረፍ ስል አንደኛው ፈገግ ብሎ እያየኝ ነው። ሉሌ ድርብ ጥርሱ እንዴት እንደሚያምር ልነግር አልችልም። በረንዳዬ ላይ እጄን ተደግፌ እያየሁት እንዴት እንደሆነ አላውቅም፣ ልቤ ወደደው። ፈዝዤ እያየሁት አንጎላጀጀኝና ተኛው። ከመተኛቴ በፊትና በኋላ በነበረው ቅስበት የተከናወነ የማስታውሰው ነገር የለም። ጠዋት ፀሐይ አይኔን ወግቶት ስነሳ የነገርኩ ሰዎች በቦታው የሉም። አሁን ግን እንደ መቼለት አይነት ስሜት እየተሰማኝ አልነበረም። ከቦታቸው የቀረ አመድ ባላገኝም የልጁ ፈገግታ አይኔ ላይ አለ። እውነት እንደነበር እርግጠኛ ነኝ። አርብ ሌሊት የትም ሳልሄድ ቁጭ ብዬ ጠበቅኳቸው። አላሳፈሩኝም። መጡ። ቁመታቸው ከቤቶቹ ጣሪያ ያልፋል። ደነገጥኩ። ይሁን ያልገባኝ ነገርማ አለ አልኩ። ፈገግተኛውን ልጅ ሳየው ግን መመራመሬን እርግፍ አድርጌ ተውኩ። ዛሬ ከሌላው ጊዜ በተለየ አብረዋቸው ሴቶችም ነበሩ። እኔ ግን እንደተለመደው መንቀሳቀስም ሆነ ማውራት አልቻልኩም። ከማየት በቀር በተቀመጥኩበት ሽባ ሆንኩ። እነሱ ግን እያዩኝ ይስቃሉ። አንዴ በሌላ ቋንቋ፣ አንዴ በሚገባኝ ቋንቋ እየቀላቀሉ ያወራሉ። ድንገት አንደኛዋ ተከራይ በር ከፍታ ወደ እነሱ አቅጣጫ ቆሻሻዋ ደፋች። ለሷ አይታዩአትም መሰለኝ። ስትደፋ ግን እሳታቸው ላይ እና ሁሉም ፍጥሮች ላይ ነበር። እኔም መለስ ብላ አይታኝ አንቺ አትተኝም አለች። ሽባ በመሆኔ ምንም መመለስ አልቻልኩም። በሩን ዘጋች። በጣም ተናደዱ። ሴቷ ፍጡር ወደ ልጅቷ ቤት እየገሰገሰች ገብታ ስትወጣ አየኋት። እኔና ቆንጅየው ፍጡር እየተያየን እንደ መቼለት ፈዝዤ
እንቅልፍ ወሰደኝ። ሌሊት 9 ሰዓት ይሆናል። ውሃ የደፋችው ልጅ በጣም በኃይለኛው ትጮህ ጀመር። ሁሉም ተከራይ ተነሳ። እኔ በጩኸቷ ባንኜ ስነሳ ፍጡራኑ የሉም። ፍርሃት ከጩኸቷ ጋር ሲደመርብኝ ጊዜ ሰውነቴን ወረረኝ። ጎረቤቴ ሕፃን ልጅ አለቻት። ሕፃኗ ከሷ ብሶ እንጥሏ እስኪበጠስ ከእናቷ እኩል ተርገበገበች። ጎረቤት ተደናግጦ ጸበል ተደረገላቸው። እኔ ያየሁትን እንዴት ብዬ ልናገር? እንዲህ እያለ ከፍጡራኑ ተላመድን። በሁለተኛው ቀን ይመስለኛል ሴቷ ፍጡር ቀጥ ብላ ወደ እኔ መጣች። አመጣጧ ያስፈራል። አይን አይኔን እያየች ከአጠገቤ ቁጢጥ አለች። ከትላንት ወዲያ እጣብ የደፋችብንን ጎረቤትሽን ከዚህ ግቢ ውጪ በያት። ይህን የማታደርግ ከሆነ ልጇን እገልባታለሁ አለችኝ። እሰማታለሁ እንጂ ከጭንቅላት እስከ እግሬ ሽባ ሆኛለሁ። በነጋታው ጠዋት ስነሳ ፊት ለፊታችን ወዳለ ባለሱቅ ሄጄ የሆነውን ምንም ሳላስቀር ነገርኩት። ቤቱ ከተሰራ ዓመት እንደሆነውና ከዛ በፊት የከተማው ቆሻሻ መጣያ ስለነበር ሰይጣን ይሆናል አለኝ። ሉሌ አጥወለወለኝ። እዛው እንዳለው ለሷም ለመንገር ቤቱንም ለመልቀቅ ወሰንኩ። ስረጋጋ ለጎረቤቴ ገብቼ ነገርኳት። እሷ ግን እንደ በሽተኛ አይታኝ እምቢ አለች። ቀን ቤት እየፈለግኩ ማታ ተሳቅቄ ማደር ጀመርኩ። በሁለተኛው ቀን ሕፃን ልጇ በተኛችበት ሞተች። የሚገርምህ ለኔ ስም ወጣልኝ። እንደ ሟርተኛ የግቢው ሰው ሁሉ ሸሸኝ። የቀብሯ ዕለት ማታ በተኛሁበት ቤቴ ውስጥ ነው የተኛሁት። እንደ ሰመመን አርጎኝ ስባንን ሰይጣኖች ተከታትለው ወደ እኔ መጡ። ፈገግተኛው ሰይጣን አለልምዱ ልክ አልነበረም። አይኑ ደም ለብሶ ከዚህ ቤት የለቀቅሽለት መቃብርሽን ትምሻለሽ አለኝ። አንድ ያመነኝ ሰው ባለሱቁ ስለነበር ጠዋት ወደሱ ሄድኩ። እሱም አዲስ ነገር ነገረኝ። ምናልባት እንዲህ የሚቀያየሩ ሰዎች አሉ፣ ሰውም ሰይጣንም እንስሳም ይሆናሉ አለኝ። በጣም ሲጨንቀኝ ጊዜ ወደ ወንድሜ ደወልኩ። እሱ ግን ቀልዶብኝ እንድረጋጋ ነግሮኝ ስልኩን ዘጋው። ከሐሳቤ ጋር እየተሟገትኩ ቁርስ ልበላ ወደ ሆነ ምግብ ቤት ስገባ ማታ የሚታየኝ ሰይጣን ሌላ ወንበር ላይ ተቀምጧል። ደነገጥኩ። በድፍረት ወደ እኔ መጥቶ ሰላም አለኝ። እንደወደደኝና መታወቅ እንደሚፈልግ እሱም አዲስ እንደሆነ ምናምን አወራኝ። የአይኔን ወዳጅ በቀን ካገኘሁት በኋላ ሌሊት የሚመጡት ነገር ቀረ። እሱ ነገር መቅረቱ ከጭንቀት ስለገላገለኝ በቀን እየደጋገምን መገናኘት ጀመርን። እየተግባባን መጣንና ማታ ስለሚሆነው ነገር ሁሉ ነገርኩት። ሙድ ያዘብኝ። እቤት የምታምር ድመት መጣች። ሳያት ደስ አለኝ። በተፈጠረው ሁነት ከግቢው ሰዎች ጋር ስለማላወራ ጓደኛ ያገኘው መሰለኝ። ልጁ ስሙን ብነግርህ ደስ ይለኝ ነበር። ስለፈራው ይቅር። ሁሉ ነገሬን ተቆጣጥሮኛል። ወይም በቃ ወደድኩት። የሆነ ነገር ግን ግራ ይገባኝ ጀመር። እሱ ወደ ቤት ከመጣ ድመቷ ጭራሽ ትጠፋለች። እሱ እግሩ ሲወጣ ጠብቃ ደግሞ ትመጣለች። ወንድሜ ሲመጣ ልነግረው ፈልጌ እንዳያጣጥልብኝ ፈርቼ ተውኩት። እየተጨዋወትን አመሸን። የቤቱ ሙቀት ለሁለት አይደለም ለብቻ ራሱ አያስተኛም። በረንዳ ላይ ፍራሽ አንጥፎ ልንተኛ ስንዘጋጅ ያልኩ ድመት መጣች። የወንድሜን እግር መዋጨር ጀመረች። በእግሩ ሲመታት አንተ እየገዘፈች መጣች። በመታት ቁጥር ወደ ትልቅ አውሬ እየሆነች ስትመጣ ጮህን። ጎረቤት ተሰብስቦ አነር 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 እያለ አባረራት። ካባረሯት በኋላ ግን ጥሩምባ ተነፋ። ለምን አትልም? እንቅልፍ እንዳተኙ በጣም ሙቀት አለ ተብሎ እንደዚህ ተብሎ ከተኛ ሙቀቱ አፍኖ ይገላል።
ይህን የቅድሙ ነገር ሰበብ ሆነን ከግቢው ሰዎች ጋር በጋራ ተሰባሰብን። በነጋታው ወንድሜ ወደ ከተማ ሲወጣ ጠብቆ የወንድ ጓደኛዬ መጣ። እግሩን ያመመው ይመስላል። ምን አገኘ ስለው ለምን እንደማታውቂ ትሆኛለሽ አለ። አይኑን እያየው ስወዘጋገብበት ዥንጉርጉሯ ድመት እኔ ነኝ አለኝ። አፌ ተንቀጠቀጠና እንደተለመደው ተለጎመ። እሱ ግን ማውራቱን አላቆመም። ይኸውልሽ እኔ ፈልጌው አይደለም እንደዚህ የምሆነው፣ የቆየ የአባቶቻችን እርግማን ነው። ካንቺ ጋር በፈጠርኩት ግንኙነት እንኳን ከመላው ቤተሰቤ እየተሰደብኩና እየተዋረድኩ ነው። ነገር ግን ከምንምና ከማንም በላይ ወድጄሻለሁ፣ ምን ማድረግ እንዳለብኝ ራሱ አላውቅም ብሎ ተንሰቀሰቀ። እንደዛ እያለቀሰ እንደፈራሁት ስለገባው ቁጣ ጀመረው። ፊቱ የሚለዋወጥበት ፍጥነት አታምነኝም? ወንድምሽ ፈገግ እያለ ወንድምሽ እንዲሞት ትፈልጊያለሽ? ከኔ መለየት ያሰብሽ ቀን ወንድምሽ ይሞታል አለኝ። ልዑል፣ እኔ በእምነቴ ጠንካራ አይደለሁም፣ ነገር ግን ስለነሱ በድፍረት ማጣራት ጀመርኩ። ከጠበቅኩት በላይ ብዙ ሰው ውስጡን ያውቃቸዋል። የአለቃቸው ግብር ራሱ ምን እንደሆነ ተነገረኝ። በባህር ወደ የመን የሚሻገሩ ስደተኞች። ዜና ሰምተህ የምታውቅ ከሆነ ወደ ሊቢያ ሲሻገሩ ከሚሞቱት ወደ የመን ሲሻገሩ የሚበሉ ነፍሳት ይበዛሉ ተባሉ። ወደ እኔ ታሪክ ስመልስህ ብቸኛ ወንድሜ እንዲሞትብኝ ስላልፈለግኩ ከሰይጣን ጋር መዳራቴን ቀጠልኩ። ምን እንደሚያደርጋት ከጽሑፉ ላይ ተቆርጧል። ስጦታ ግን ሁሌም ያመጣልኛል። ወንድሜ እስኪገርመው ድረስ ብር ኖረኝ። በአዲስ አበባ ለአጎቴ ልጅ ውክልና ልኬ ሳር ቤት ገብርኤል ቤት ገዛው። እኔ ግን ከዚያች ከተማ ለመውጣት አልተፈቀደልኝም። በከተማው እኔን የተናገረኝ የተጣላኝ ወይ ያስቀየመኝ ካለ አይሰነብትም። ወሬ ሲበዛብኝ ጊዜ ቀስ እያልኩ የግቢውን ተከራይ ሁሉ አባረርኩ። በፊት የሚያውቀኝ ሰው እስኪገርመው ድረስ ሳልፈልግ ባህሪ እየተቀያየረ መጣ። እንደዚህ ያልን ለ8 ዓመት ቀጠልን። የህዳር ሚካኤል ዕለት አንድ ነገር ተፈጠረ። ይቀጥላል።